ሰበር ዜና ተሰምቷል። በደቡብ ሊባኖስ የተከሰተውን ውጥረት ተከትሎ እስራኤልና ሄዝቦላ ከዛሬ ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት አድርገዋል። ስማቸው እንዳይገለጽ የፈለጉ የአሜሪካ ከፍተኛ ባለስልጣን ለሮይተርስ እንደተናገሩት እስራኤልና ሄዝቦላ ከትናንትና ከአርብ ከ10 ሰዓት ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት ላይ ደርሷል። ይህንን ስምምነትም ከአሜሪካና በኳታር አሸማጋይነት እንዲሁም በኢራን ድጋፍ የተደረሰ ስለመሆኑም ታውቋል። ቀዳሚው መረጃችን ነው። ከዚሁ ጋር ተይዞ በሊባኖስ የተደረሰውን የተኩስ አቁም ተከትሎ የአሜሪካና የኢራን ልዑካን ለውይይት ወደ ስዊዘርላንድ እያቀኑም ነው። በሊባኖስ የተደረሰውን የተኩስ አቁም ስምምነት በጊዜያዊ የኢራን ጦርነት ስምምነት ዙሪያ የተጀመረውን ጥረት በድጋሚ ያነቃቀው በመሆኑ የአሜሪካው ልዑክ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አግራቺ ለውይይት ወደ ስዊዘርላንድ እያቀኑ መሆናቸውን አክሲዮስም ዘግቧል። እስራኤልና ሄዝቦላ አርብ ዕለት በሊባኖስ የተኩስ አቁም ስምምነት ላይ የደረሱት ቀደም ሲል የተቀሰቀሰው አስከፊ ውጊያ የሆርሙዝ ወሽመጥን ለመክፈትና የነዳጅ አቅርቦትን ለማረጋጋት ወሳኝ በሆነው አሜሪካና በኢራን መካከል ውይይት ላይ ጥርጣሬ ካስከተለ በኋላም ነው። ይህም ለስምምነቱ ትልቅ ተስፋን መልሶ ጭሯል። ሌላኛው አንኳር ጉዳያችን ነው። ፕሬዝዳንት ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችልም ጠቆሙ። ፕሬዝዳንት ዶናልድ ትራምፕ ከቬኔዙዌላና ኢራን ቀጥላ ኮሚኒስቷ ጎረቤታቸው ኩባ ኢላማቸው ልትሆን እንደምትችልም ጠቁመዋል። ትራምፕ ከአሜሪካ መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገም ተናግረዋል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። በደቡብ ሊባኖስ የተከሰተውን ውጥረት ተከትሎ እስራኤልና ሄዝቦላ ከዛሬ ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነትም አደረጉ። ስማቸው እንዳይገለጽ የፈለጉ የአሜሪካ ከፍተኛ ባለስልጣን ለሮይተርስ እንደተናገሩት እስራኤልና ሄዝቦላ ከትላንትና አርብ ከ10 ሰዓት ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት ላይ ደርሷል። ይህንንም ስምምነት በአሜሪካና በኳታር አሸማጋይነት እንዲሁም በኢራን ድጋፍ የተደረሰ መሆኑም ተገልጿል። ባለስልጣኑ ሄዝቦላና እስራኤል በተኩስ አቁም ስምምነቱ ላይ ደርሰዋል። ቀደም ብሎ ከተዘዋወጡት ተኩስ በኋላ እስራኤልና ሄዝቦላ አሁን ላይ ተኩስ አቁም ውስጥ መሆናቸውን ተረድተናል ሲሉም ተናግረዋል። ይህ የተገለጸው የሊባኖስ ባለስልጣናት ሌሊቱን ሙሉ እስራኤል በሰነዘረችው ተከታታይ የአየር ጥቃት በደቡብ ሊባኖስ ቢያንስ 18 ሰዎች ለህልፈት ከተዳረጉበት ክስተት በኋላም ነው። የእስራኤል ጦር በበኩሉ በደቡብ ሊባኖስ ከፋርት ቴቤንት አቅራቢያ በነበረው ውጊያ ታንካቸው በመታቱ 4 ወታደሮች መገደላቸውን አስታውቋል። የወታደሮቹ መገደልን ተከትሎ የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንጊቨር ቁጣን የሚቀሰቀስ ንግግር ያደረጉ ሲሆን የመከላከያ ሰራዊት ማስታወቂያን ካወጣው በኋላ ሊባኖስ በሙሉ መቃጠል አለባትም ብሏል። የተኩስ አቁም ስምምነት የተሰማው አሜሪካና ኢራን በመካከለኛው ምስራቅ ግጭቶችን ለማስቆም እንዲሁም በእስራኤልና በሊባኖስ ሄዝቦላ መካከል ዘላቂ የተኩስ አቁምን ለመፍጠር ያለመ ስምምነት ከተፈራረሙ ከአንድ ቀን በኋላም ነው። አሜሪካ ባለስልጣናት ይህ የተኩስ አቁም ቀጠናን ለማረጋጋትና በዋሽንግተን እንዲሁም በቴህራን መካከል የተጀመረውን ዲፕሎማሲያዊ ውይይት ለማስቀጠል የሚደረገው ጥረት አካል ነው ሲሉም ገልጸውታል። ወደ ቀጣዩ መረጃችን አለፍን። በሊባኖስ የተደረሰውን የተኩስ አቁም ተከትሎ የአሜሪካና የኢራን ልዑካን ለውይይት ወደ ስዊዘርላንድ እያቀኑ ነው። በሊባኖስ የተደረሰውን የተኩስ አቁም ስምምነት በጊዜያዊ የኢራን ጦርነት ስምምነት ዙሪያ የተጀመረውን ጥረት በድጋሚ ያነቃቀው በመሆኑ የአሜሪካ ልዑክ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አግራቺ ለውይይት ወደ ስዊዘርላንድ እያቀኑ መሆናቸውን አክሲዮስ አርብ ዕለትም ዘግቧል። እስራኤልና ሄዝቦላ አርብ ዕለት በሊባኖስ የተኩስ አቁም ስምምነት ላይ የደረሱት ቀደም ሲል የተቀሰቀሰው አስከፊ ውጊያ የሆርሙዝ ወሽመጥን ለመክፈትና የነዳጅ አቅርቦትን ለማረጋጋት ወሳኝ በሆነው በአሜሪካና በኢራን ውይይት ላይ ጥርጣሬ ካስከተለም በኋላም ነው። የተኩስ አቁም የተሰማው ዋሽንግተንና ቴህራን ውጊያን ለማስቆምና በኢራን የኒውክሌር መርሃ ግብር እንዲሁም በዘላቂ ስምምነት ለመፍጠር በሚፈልጉ ሌሎች ጉዳዮች ላይ ለመወያየት የ60 ቀናት የጊዜ ገደብ የሚሰጥ ባለ 14 ነጥብ የመግባቢያ ስምምነት
በዚህ ሳምንት ከተፈረመ በኋላ ነው። ይሁን እንጂ የአሜሪካው ምክትል ፕሬዝዳንት ጄሪ ቫንስ በኢራን በሚደገፈው የሂዝቦላ ታጣቂ ቡድንና በእስራኤል መካከል በሊባኖስ በተቀሰቀሰው ከፍተኛ ውጥረት ሳቢያ ለዚህ ውይይት ወደ ስዊዘርላንድ ለማድረግ አቅደው የነበረውን ጉዞ ሰርዘውትም ነበር። አሁን ላይ የተኩስ አቁሙ መተግበሩን ተከትሎ ስቲቭ ዊትኮቭ አስቀድሞ ስዊዘርላንድ ከሚገኘው የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር ጋር ለመቀላቀል ወደዚያው እያመራ መሆኑን አክሲዮስ የገለጸ ሲሆን የኢራኑ አባስ አግራቺ በበኩላቸው ዛሬ ቅዳሜ ዕለት ወደ ስዊዘርላንድ ለመጓዝ ማቀዳቸውን አክሎም አመልክቷል። የአዲስ ክንውን ሁለት ወገኖች ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ያለሙ የቴክኒክ ድርድሮችን ለመጀመር ፍላጎት እንዳላቸው የሚያሳይ ሲሆን እንደሚችልም ተገምቷል። ዋይት ሃውስ የዊትኮፍ ጉዞን በተመለከተ ለቀረበለት ጥያቄዎች እስካሁን የሰጠው ምላሽም የለም። ዘገባው የሮይተርስ ነው። ወደ ቀጣዩ መረጃችን ተሻገርን። ፕሬዝዳንት ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ጠቆሙ። ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላና ከኢራን ቀጥላ ኮሚኒስቷ ጎረቤታቸው ኩባ ኢላማቸው ልትሆን እንደምትችልም ጠቁመዋል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካ መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበትን ስምምነት ዓለም ከምጣኔ ሀብት ውድቀት እንደታደገም ተናግረዋል። ከኢራን ጦርነት በኋላም ስልጣናቸው ላይ ገደብ ይኖር ከሆነ ተጠይቀው ምንም ገደብ የለም ሲሉ መልሰዋል። ምናልባትም የስልጣን ገደቦች ሊኖሩ ቢችሉም ገና ትምህርት እንዳልወሰዱ ሲሉም አክለዋል። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት መላሸቅ ሊያስከትል ይችል እንደነበረም ጠቅሰው አሜሪካና ኢራን ስምምነት መፈረማቸውን ሊፈጠር የሚችለውን ቀውስ እንደቀለበሰውም ተገልጸዋል። ትራምፕ ተመሳሳይ እርምጃ በኩባ ላይ ሊወስዱ እንደሚችሉ በቃለ ምልልስ ወቅትም ጠቁመዋል። ከኢራን በበለጠ ኩባና ቬንዙዌላ ለአሜሪካ ካላቸው ቅርበት አንጻር እርምጃ ሊወሰድ እንደሚችል ፕሬዝዳንቱም ተናግረዋል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እየጋበዝን በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።